ቢሊዮነሮች የማይናገሩት 5 የሀብት ሚስጥሮች። ድህነትን ለአንዴና ለመጨረሻ ጊዜ የመሰናበቻ መንገድ። ብዙዎቻችን ሀብታም ለመሆን ጠንክሮ መስራት ብቻ በቂ ይመስለናል። ነገር ግን በዓለማችን ላይ ያሉ ቁንጮ ቢሊዮነሮች እዚህ የደረሱት ጠንክረው ስለሰሩ ብቻ ሳይሆን እኛ የማናውቃቸውን ሚስጥራዊ የሀብት ሕጎች ስለሚከተሉ ነው። ዛሬ ቢሊዮነሮች ለማንም የማይናገሩትን ግን ደግሞ ሕይወታቸውን የቀየሩ 5 ሚስጥሮችን ነግራቸዋለሁ። በተለይ ቁጥር 5 ላይ ያለው ሚስጥር ማንኛውም ተራ ሰው ወደ ቢሊዮነርነት ሊቀይር የሚችል ነው። ዝግጁ ከሆናችሁ ወደ ሚስጥሮቹ እንለፍ። አንደኛ፣ ጊዜን መግዛት እንጂ ጊዜን መሸጥ የለም። ተራ ሰው ገንዘብ ለማግኘት ጊዜውን ይሸጣል። ለምሳሌ በሰዓት ወይም በወር እየታሰበለት ይሰራል። ቢሊዮነሮች ግን ጊዜያቸውን አይሸጡም፣ ይልቁንም የሌሎችን ሰዎች ጊዜ ይገዛሉ። ብዙ ሰራተኞችን በመቅጠር የእነሱን 24 ሰዓት ወደ 1000 ሰዓታት ይቀይሩታል። ያስታውሱ፣ ሀብታም ለመሆን የግድ ፓሲቭ ኢንካም ወይም እናንተ ተኝታችሁ እንኳን ገንዘብ የሚሰራላችሁ ሲስተም ያስፈልጋቸዋል ማለት ነው። ሁለተኛው፣ ነገሮችን ሰባብሮ ማየት። ይህ የኤለን ማስክ ትልቁ ሚስጥር ነው። ሰዎች ይህ ነገር አይቻልም ሲሉ፣ ቢሊዮነሮች ግን ለምን አይቻልም ብለው ነገሩን ወደ ትንሹ መሰረታዊ እውነታ ይከፋፍሉታል። ለምሳሌ ሮኬት መስራት ውድ ከሆነ ሮኬት የሚሰራባቸውን ጥሬ ዕቃዎች ለብቻቸው በመግዛት ርካሽ በሆነ መንገድ መስራት እንደሚቻል ያምናሉ። ማንኛውንም ትልቅ ችግር ሰባብራችሁ ካያችሁት መፍትሄው ቀላል ይሆናል። ሶስተኛው፣ ከገንዘብ ይልቅ ዕውቀትን መሰብሰብ። ዋረን ባፌት በቀን 500 ገጾችን ያነባል። ለምን ይመስላችኋል? ቢሊዮነሮች ገንዘብ የእውቀት ውጤት እንደሆነ ያውቃሉ። በአዲስ ነገር መማር ባቆማችሁ ቁጥር የሀብት መንገዳችሁ ይዘጋል። ስለዚህ በየቀኑ ቢያንስ ለ30 ደቂቃ ስለ ቢዝነስ፣ ስለ ፋይናንስ ወይም ስለ አዲስ ቴክኖሎጂ አንብቡ። አራተኛው፣ ስህተትን እንደ ትምህርት ቤት ማየት። ብዙዎቻችን ስህተት ስንሰራ ተስፋ እንቆርጣለን። ቢሊዮነሮች ግን ስህተት መስራት ማለት ይህ መንገድ እንደማይሰራ ተማርኩ ማለት እንደሆነ ያምናሉ። ጄፍ ቤዞስ በአማዞን ታሪክ ውስጥ በሚሊዮን የሚቆጠር ዶላር ያከሰሩ ስህተቶችን ሰርተዋል። ነገር ግን ያ ስህተት ዛሬ ላለው ስኬት መሰረት የሆነው። መሳሳትን አትፍሩ፣ አለመሳሳትን ግን ፍሩ። አምስተኛው፣ የ80-20 ሕግ። ይህ በጣም ወሳኝ ሚስጥር ነው። በሕይወታችሁ የምታደርጓቸው 20% ስራዎች ናቸው 80% ውጤት የሚያመጡላችሁ። ቢሊዮነሮች ቀኑን ሙሉ ዝም ብለው አይሮጡም። ይልቁኑ ትልቅ ለውጥ የሚያመጡ 20% ስራዎች ላይ ብቻ ያተኩራሉ። ቀሪውን 80% ስራ ለሌሎች ይሰጣሉ ወይም ይሰርዙታል። እናንተስ ዛሬ በሰሩት ስራ ውስጥ ትልቅ ለውጥ የሚያመጣው የትኛው ነው? ሀብታም መሆን የአእምሮ ዝግጅት እንጂ የእድል ጉዳይ አይደለም። እነዚህን 5 ሚስጥሮች በሕይወታችሁ መተግበር ከጀመራችሁ ውጤቱን በአጭር ጊዜ ታያላችሁ። ከነዚህ ውስጥ እናንተን ይበልጥ የገረማችሁ የትኛው ነው? ኮመንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ከዜሮ ተነስተው ዓለምን የገዙ ቢሊዮነሮችን እናያለን። እስከዚያው ድረስ ግን ሰላም ቆዩ።